ይሄ ጊዜ የኢትዮጵያ ጊዜ ነው። ይሄ ጊዜ የአፍሪካ ጊዜ ነው። ይሄ ጊዜ የኛ ጊዜ መሆኑን መናገር ብቻ ሳይሆን ያንን ለመተርጎም የሚያስችል ስራ መስራት ያስፈልጋል። ይሄ ጊዜ ካመለጠን መልሰን እንደዚህ ያለውን ነገር ለማሰብና ለመስራት በጣም አስቸጋሪ ይሆናል እና ሲዝኑ የኛ ነው፣ ገብቶናል። በትልቁ አስበን በትንሹ ጀምረን አሰናስለን የኢትዮጵያን ብልጽግና ለማረጋገጥ እየሰራን እንገኛለን። ትልቅ ብስራት ነው። ይሄን የተተረማመሰ ማሽን ማየት በራሱ ኢትዮጵያ ውስጥ ለእያንዳንዱ ኢትዮጵያዊ ተስፋ ነው። ለነገሩ ተስፋ እንትከል ብለን ግሪን ሌጋሲ የጀመርን ስለሆነ ሲደመር ዛሬ ያየሁት ነገር የጀመርነው መንገድ ትክክል መሆኑን ኢትዮጵያ ይመጥናት የሚገባት እንደዚህ ያለ ግዙፍ ስራ መሆኑን ለማየት ችያለሁ። ይህ ስራ እንዲከናወን በቅርበት የሚመራ ስትሪንግ ኮሚቴ አለ። በፕራይም ሚኒስትር ኦፊስ የሚመራ ስትሪንግ ኮሚቴው ማመስገን እፈልጋለሁ። የቦርድ አባላትን ማመስገን እፈልጋለሁ። የኢትዮጵያ አየር መንገድ ማኔጅመንት አባላት ማመስገን እፈልጋለሁ። ብዙ ወዳጆቻችን ከግራ ከቀኝ የስራውን ግዝፈት አይተው ለማገዝ ለመደገፍ የሚያደርጉትን ጥረት ማድነቅ ማመስገን እፈልጋለሁ። ከሁሉ በላይ በዚህ አካባቢ ያሉ ነዋሪዎች፣ አርሶ አደሮች መኖሪያቸውን፣ ቦታቸውን፣ ማረሻቸውን ለቀው እንደዚህ ያለው የሀገር ልማት እዚህ ቦታ እንዲሆን ላደረጉት አስተዋጽኦ ከፍተኛ ምስጋና ማቅረብ እፈልጋለሁ።